ታሪካችን የሚጀምረው በቤጂንግ ከተማ ውስጥ ሚስተር ሃን የሚባል ማርሻል አርት አስተማሪን ያሳየናል። በዛሬውም ዕለትም እህቱ በመምጣት ልጇን ሊን ወደ አሜሪካ ኒውዮርክ መውሰድ እንደምትፈልግ ትነግረዋለች። ልጇ ሊም ማርሻል አርት ውስጥ አሉ ከሚባሉ በጣም ጎበዝ ጀግናና ታታሪ ተማሪዎች ውስጥ መካከል አንዱ ነው። ሊም እህቱ ያለችውን ሲሰማ ቢያዝንም ምንም ማድረግ ስለማይችል ልጁን እንዲመጣ ይነግረዋል። ልጁን ከመጣ በኋላ ከእናቱ ጋር ወደ ለንደን ሊሄዱ እንደሆነ ይነግረዋል። ምንም ማድረግ ስለማይችል በእናቱ ሀሳብ ይስማማል። ከእናቱም ጋር ወደ ለንደን መሄድ ይጀምራሉ። ለንደንም እንደደረሱ እናትየዋ ወደ ያዘችው አፓርትመንት ይሄዳሉ። አዲሱ ቤታቸው ውስጥም ሲገቡ ሊ ለብቻው በመደበሩ ወደ ውጭ በመውጣት እራት ለመግዛት ያስባል። እናትየዋም ሀገሩን እንዲለምድ ብላ ትፈቅድለታለች። ሊም ወደ አንድ ፒዛ መሸጫ ቤት ገብቶ የህንድ ምግብ ሲጠይቃቸው እንደሌለና ፒዛ ብቻ እንደሚሸጥ ይነግሩታል። በዚህኑ ሰዓትም አንድ ቆንጅዬ ልጅ ያያል። ከእሷም ጋር ከድሮ ጀምሮ እንደሚታወቅ ሰው አብረው ማውራት ይጀምራሉ። ሊም ሆነ እሷ በዚህ ይደሰታሉ። ከዚያም ሊ አፓርትመንቱ እዚሁ ሰፈር እንደሆነ ነግሯት ከፒዛ መሸጫው ቤት ፒዛ ገዝቶ ይሄዳል። በሌላኛው ቀን ሊ ለብቻው በለንደን ጎዳናዎች ላይ አድርግቶ ወደ ትምህርት ቤቱ መሄድ ይጀምራል። በመንገዱ ላይ ግን አንድ የተለጠፈ ፖስተር የድብድብ ፖስተር ያያል። እሱም በዚህ ሳይብ ማድረግ ወደ ትምህርት ቤቱ ይሄዳል። ትምህርት ቤቱም ሲደርስ ጓደኞች ስላልነበሩት ለብቻ ይሆናል። ከትምህርት ቤቱም ሲመለስ ሚያን ያገኛታል። ከዚያም በእግረ መንገዱን ያግዛታል። እሷም በዚህ ትደሰታለች። በዚያውም አብረው ወክ ማድረግ ይጀምራሉ። በመሃል ግን ሊ አንድ የቦክስ ማሰልጠኛ ሲያይ ይደሰታል። ሚያ ግን እዚህ ውስጥ እንዳይቀላቀልና እዚህ ገባ ማለት ሲኦል ገባ ማለት እንደሆነ ትነግረዋለች። እሱም ባይገባውም እሺ ብሏት ይሄዳሉ። ነገር ግን ሊሄዱ ሲነሱ የወንበዴዎች መሪ መጥቶ ለሚያ አባቷ ቪክቶር ያልከፈለውን ዕዳ እንዲከፍል ያለበለዚያ ግን ሆቴሉ እንደሚወስድበት ይነግሯታል። የጂሙ ባለቤትም ወደ ጂሙ ገብቶ ለኮነር ኤክስ ፍቅረኛው ከወንድ ጋር እንዳያት ይነግረዋል። ኮነርም በዚህ ይናደዳል። በሌላኛው ትዕይንት ሊ ለሚያ እሷ ኒውዮርክን ካስጎበኘችው እሱ በምላሹ ቻይነኛ እንደሚያስተምር ይነግራታል። እሷም በዚህ ትስማማለች። በምሽትም ሊ ወደ ቤት ሲገባ እናቱ ጓደኛ እንዳገኘ ሲጠይቀው እሱም ሚያ የምትባል የሴት ጓደኛ እንዳገኘ ይነግራታል። እናቱም በዚህ ትደስታለች። በሌላኛው ቀንም ሚያ ሊን ይዛው በለንደን ጎዳናዎች ላይ ማንሸራሸር ትጀምራለች። ለንደንንም ከጫፍ እስከ ራሷ ማስጎብኘት ትጀምራለች። ሊም በዚህ ይደሰታል። በመሃልም ሞተራቸውን ቢስላቸው በባስ ለመሄድ ይገደዳሉ። ነገር ግን በዚህ መሃል የሚያ የድሮ ፍቅረኛ ኮነር ይመጣል። ከዚያም ሊን ያስጠነቅቀዋል። ሊ ግን ዝም ሲል ኮነር እንደ ማስጠንቀቂያ ብሎ ሳያስበው አይኑን ኮነር ይመታዋል። ሊም በዚህ ይደናገጣል። ሊም ራሱን በበረዶ እያሸ ከሚያ ጋር መሄድ ይጀምራሉ። ሚያም ለሊ ስለ ኮነር ማስረዳት ትጀምራለች። ኮነርም በፍልሚያ ችሎታው ማንም የማይደርስበት ተደባዳቢ እየሆነ ሲመጣ ለሰዎች የሚያመጣውን ክብር ማሳነስና ሰዎችን መናቅ እንደጀመረ ትነግረዋለች። ከዚያም አባቷ ጋር ይሄዳሉ። አባቷም የሊን ቁስል ያክምለታል። በነጋታውም ሊ አይኑን ሸፍነው እናቱን ለመደበቅ ቢሞክርም እናቱ ትይዘዋለች። እናም እንዳይደናባደብ እንዳስጠነቀቀችውም ትነግረዋለች። ሊም ወደ ትምህርት ቤት ሲሄድ ኮነር አውቆ ነገር መፈለግ ይጀምራል። መታገሱን ይቀጥላል። ነገር ግን ኮነር ከልክ ሲያልፍ ሊ ከኮነር ጋር መደባደብ ይጀምራል። ነገር ግን ሊ በጣም ደካማ ስለነበር ኮነር ሊን እንዳይሞት እንዳይሽር አርግቶ ይደበድበዋል። ሊም ውርደቱን እንደተከናነበ ከትምህርት ቤቱ ይሄዳል። ሊም እየሄደ ሳለ አንድ የተለጠፈ ፖስተር ያያል። ፖስተሩም የፍልሚያ ሻምፒዮን እንደሆነ ያያል። ለመወዳደርም ያስባል። በምሽትም ወደ ሚያ አባት ሞተር ጋር በመሄድ ሞተሩን መጠገን ይጀምራል። በዚህ መሃል ግን ቪክቶር የተበደረውን ብድር ስላልመለሰ ሊቀበሉት የመጡ ሰዎች ቪክቶርን መደብደብ ይጀምራሉ። ሊም ማየት ስለከበደው ሄዶ ሰዎቹን መደብደብ ይጀምራል። ሰዎቹም ሊን መቋቋም ስለከበዳቸው ቦታውን ጥለውት ይሄዳሉ። ሊም ሄዶ ቪክቶርን መርዳት ይጀምራል። ቪክቶርም የሊን ችሎታ ሲያይ በጣም ይደነቃል። ከዚያም ሊን ወደ ቤት ውስጥ አስገብቶት የራሱን የድሮ ታሪክ ለሊ መናገር ይጀምራል። ቪክቶርም በድሮ ህይወቱ
የፒዛ ሰራተኛ ሳይሆን አለ የተባለ ተደባዳቢ እንደነበረም ያሳየዋል። ድብድቡን የሚያቆመው ሚያን ከወለደ በኋላም እንደሆነ ይነግረዋል። እናም አሁን ያለበትን ብድር እንዲከፍል ቦክስ እንዲያሰለጥነው ይነግረዋል። ሊ ግን እናቱ እንዳትደባደብ ብለው ስለነገረችው የእናቱን ቃል ለማክበር ሲል ላለመደባደብ ይወስናል። ነገር ግን ለአሰልጣኙ ሃን ደውሎ ለሌሎች ኩንግፉ ማሰልጠን ስህተት እንደሆነ ይጠይቀዋል። እሱ ግን ስህተት እንዳልሆነ ይነግረዋል። ሊም ከወደ ቪክቶር ጋር በመሄድ ስልጠናቸውን ይጀምራሉ። በዚህ መሃል ግን ሚያ ታያቸዋለች። ሚያም ለሊ ይሄ ሁሉ ነገር በሱ ምክንያት እንደሆነና አባቷ አንድ ነገር ከሆነ እሱን እንደምትጠይቀው ትነግረዋለች። ሊ ግን በዚህ ራሱን ለማቆም ቢሞክርም አባትየው ግን እንዳያቆም ይነግረዋል። እነሱም በፒዛ መስሪያ እንኳን ሳይቀር መፋለም ይጀምራሉ። ሊም ለቪክቶር የኮንግፉ ስልቶችን ማሰልጠን ይጀምራል። እሱን እየተከተለ እሱ የሚያደርገው ማድረግ ይጀምራሉ። የምግቦቹን አሰራር እንኳን ሳይቀር ወደ ማርሻል አርትነት መቀየር ይጀምራሉ። ሚያም በዚህ ጉዳይ ትደሰታለች። በአንድ ምሽትም ኮነር ወደ ፒዛ ቤቱ ጋር ሲሄድ የሚያንና ሊን ቅርበት ሲያይ ይናደዳል። በሌላኛው ትዕይንት እነ ሊ ስልጠናቸውን በዛው ይቀጥላሉ። ሊም በባስ ውስጥም ሲሄዱ ሆነ። በሌላኛው ትዕይንት ሊወጣ ሲል ከቤት ከእናቱ ጎን የወንድሙን ፎቶ ያየዋል። በዚህም ንዴት በእልህ መሰልጠን ይጀምራል። በዚህ መሃል ግን ቪክተር መጥቶ ለምን እንደዚህ እንደሚሆን ይጠይቀዋል። ሊም ለቪክቶር እውነቱን ማስረዳት ይጀምራል። ወንድሙ እንደሱ የኮንግፉ ተማሪ እንደነበረና አንዴ ሻምፒዮን እንደሆነ ይነግረዋል። በመሃል ግን የተሸነፈው ልጅ ጓደኞች መጥተው ወንድሙን በጩቤ እንደገደሉት ይነግረዋል። የዚያኔም ሊ በድንጋጤ ምክንያት መንቀሳቀስ እንኳን እንዳቃተውና ወንድሙንም መርዳት እንዳቃተው ይነግረዋል። በዚህ ምክንያትም በጣም ቁጭትም እንዳለበት ለቪክቶር ይነግረዋል። ቪክቶርም ሁሉም ነገር ለበጎ እንደሆነ ነግሮት ያጽናናዋል። በምሽትም ሊ ከቪክቶር ጋር አብረው ካወሩ በኋላ ወደ ቤት ይመለሳል። በሌላኛው ቀን ሊ የነሚያ ሬስቶራንት ውስጥ ጓደኛውን ይጋብዘዋል። የዛኑ ጊዜ ጓደኛው ለሊ ሚያን እንደሚያፈቅራት ይጠይቀዋል። እሱም እንደሚያፈቅራት እውነቱን ይነግረዋል። ነገር ግን በአንድ ፓርቲ ላይ ሚያን ከኮነር ጋር ሲያያት ልቡ ያዝናል። ከዚያም ሊነግራት ያሰበውን ነገር ያቆመዋል። በሌላኛው ትዕይንት እነ ሊ መሰልጠናቸውን ይቀጥላሉ። ሚያ ግን እንዲህ አይነት ነገር እንዲያቆሙና አባቷ አንድ ነገር ከሆነ ሊ እንደምትጠይቀው ትነግረዋለች። ሊ ግን አባቷ ጠንካራ እንደሆነና ምንም ነገር እንደማይሆን ይነግራታል። እሷም በሊ አባባል ትደስታለች። የድብድቡ ዕለትም ቪክቶር ከአንድ ወጠምሻ ጋር መደባደብ ይጀምራል። በመጀመሪያው ዙርም ቪክቶር ብልጫው ቢወሰድበትም በሁለተኛው ዙር ግን ቪክቶር ሰውየውን እስኪበቃው ድረስ ማሸት ይጀምራል። ነገር ግን በመሃል የክለቡ ባለቤት ቦክሰኛውን ቪክቶርን ህገወጥ ምት እንዲመታው ሲነግረው ቦክሰኛው ኮነርን ህገወጥ ምት ይመታዋል። በዚህ ምክንያትም ኮነር መቋቋም አቅቶት እዚያው ይዘረራል። ሚያም አባቷ ገብታ ስትይዘው ሊ ግን በድንጋጤ እዚያው ደርቆ ይቀራል። ሚያ ግን እየጮኸች እንዲረዳት ብትነግረውም የወንድሙ ትዕግስቷ ሊ መቶበት እዚያው ደርቆ ይቀራል። ሚያም አባቷን ወደ ሐኪም ቤት ትወስደዋለች። ሊንም እዚያው ሰድባውና ከዚህ በኋላ እሱን ለማየት እንደማትፈልግ ነግራው ከቦታው ትሄዳለች። እናቱም ዶክተር ስለነበረች ለሊ እንዲህ አይነት ነገር እንዳያደርግ እንደነገረችውና ድብድብ ውስጥ እንደማይገባ ቃል ገብቶላት እንደነበረ ትነግረዋለች። ሊም በዚህ ያዝናል። ከዚያም ቦታውን ጥሎ ይሄዳል። ሊም ቤት እንደደረሰ የኮንግፉ ጽሑፎችንም ሆነ ፖስተሮች መገንጣጠል ይጀምራል። አሰልጣኙ ሃን ቢደውልለትም ስልኩን ሳያነሳ ይቀራል። በሌላኛው ትዕይንት ሊ ወደ ቤት ሲገባ አንድ ያልታወቀ ሰው ጥቃት ይፈጽምበታል። ሊም በኮንግፉ ችሎታው ከላዩ ላይ መከላከል ይጀምራል። በመጨረሻ ግን የሚደባደበው ሰው ማንም ሳይሆን አሰልጣኙ ሃን እንደሆነ ይረዳል። ሃንም ከእህቱ ጋርና ከእህቱ ልጅ ጋር አብረው እራት መመገብ ይጀምራሉ። ወደ ሊ ክላስን በመግባት ነገ ቪክቶር ጋር እንደሚሄዱ ይነግረዋል። በንጋታውም ቪክቶር ጋር ሲሄዱ ሚያ በንዴት ክፍሉን ጥላ ትወጣለች። ሊም ቪክቶርን
እንዲህ ስላስደረገው ይቅርታ ይጠይቀዋል። ቪክቶር ግን እሱ የሚችለውን እንዳደረገና ይሄ የራሱ ድክመት እንደሆነ ነግሮት ራሱን እንዳይጎዳ ይነግረዋል። ሊና ሃንም በመንገዳቸው ላይ አንድ ፖስተር ያያሉ። ፖስተሩንም ሲያዩ ለመወዳደር ይስማማሉ። ከዚያም ከሊ ጋር አብረው አንድ ላይ ስልጠና መጀመር ይጀምራሉ። ከዚያም ሃን ወደ ጓደኛው ሮበርት ጋር በመሄድ ስለ ጉዳዩ ይነግረዋል። ሮበርትም ከሃን ጋር በመሆን ሊም ማሰልጠን ይጀምራሉ። ሊም የእነሱን ቴክኒክ አንድ ላይ በመሸምደድ ጥሩ ስልቶችን መፍጠር ይጀምራል። እናቱም ይህን ነገር ስለደረሰችበት ሃንን ስለ ጉዳዩ ጠይቀዋለች። ሃንን ግን ትክክለኛው መንገድ ላይ ልጁ እየሄደ እንደሆነና ድጋሚ እንደ ታላቅ ወንድሙ እንደማይፈጠር ይነግራታል። እነ ሃንም ስልጠናቸውን በደንብ ይቀጥላሉ። ሊም ጥሩ ሰልጣኝ ስለነበር በትክክል ይሄዳሉ። በዚህም ቀጥሎ ቪክቶር ተጋጣሚዎቹን ለመርሳት ስልጠናውን በተቀላጠፈ ሁኔታ መቀጠል ይጀምራል። ሃንም ወደ ሊ ጋር በመሄድ ስለ ሚያ ይጠይቀዋል። በሌላኛው ትዕይንት እነ ሚያ ፒዛ ታዘው ሚያ ፒዛውን ይዛ ወደ አንድ ፎቅ ጫፍ ላይ ትወጣለች። ነገር ግን ይሄ ሁላ የነ ሊ እቅድ ነበር። ሚያም ከሊ ጋር አብራው ተቀምጣ ማውራት ይጀምራሉ። ሊም ስለ ሁሉም ነገር ይቅርታ ይጠይቃታል። እሷም ይቅርታ ታደርግለታለች። ሊም በዚህ ነገር በጣም ይደሰታል። እናም ውድድሩን ሊሳተፍ እንደሆነ ይነግራታል። እሷም ለሊ መልካም እድል ትመኝለታለች። ሊም በዚህ ነገር ደስ ይለዋል። ጨምሮም ያኔ አባቷ ተመቶ ሲወድቅ ዝም ያለው የወንድሙ ትዝ ስላለው እንደነበር ይነግራታል። በሌላኛው ትዕይንት ድብድቡ መድረክ ተጀምሮ ሊ የመጀመሪያ ተጋጣሚውን በአንድ ምት ብቻ ሲዘርረው ያሳየናል። በሊም ችሎታ ሁሉም ሰዎች ይደመማሉ። በዚሁም ቀጥሎ ኮነርም የእሱን ተፋላሚዎች ሁሉንም አፈር ማብላት ይጀምራል። ኮነርም ያለ ርህራሄ ሁሉንም መደብደብ ይጀምራል። ሊም ሆነ ኮነር እስከ መጨረሻው ተፋልመው ለፍጻሜው ሊና ኮነር ብቻ አንድ ላይ ይቀራሉ። እነ ሃንም ሊን ማሰልጣን ይጀምራሉ። ኮነርም ቢሆን እዚያው መሰልጠን ይጀምራል። እና ሃን ግን ለሊ የተለያየ ስልቶችን ማሳየት ይጀምራሉ። ሊም በዚህ ይገረማል። ኮነርም ቢሆን በጣም መሰልጠን ይጀምራል። እነ ሃንም በሊ ችሎታ በጣም ይደሰታሉ። ሊም እስከ ዛሬ ድረስ የማይችለው ምት መለማመድ ይጀምራል። በሚቀጥለውም ቀን ሊ ለፍጻሜው ድብድብ ወደ መድረኩ ያመራል። ኮነርም ወደዚያው ይመጣል። ፍልሚያውም እንደተጀመረ ኮነር ሊ ላይ ብልጫውን ያገኛል። ሊ ግን እስከ ዛሬ በተማራቸው ስልቶች ኮነርን እያዳፋ መደብደብ ይጀምራል። በመጨረሻም ድሉ ለሊ ይሆናል። ሊም በዚህ በጣም ይደሰታል። ከቤተሰቦቹም ጋር አብሮ ድሉን ሲያከብር እያሳየን ታሪካችን እዚህ ላይ ያበቃል።